በዳሰነች ወረዳ ላይ በተፈጥሮ አደጋ ከዚህ ከውሃ ሙላት ጋር በተያያዘ ሰፊ ማህበረሰብ ካለበት ቦታ ተነስቶ በሌላ ቦታ ላይ ማስፈር ስራዎችን ሰርተናል። አርብቶ አደሩ ከቦታው ሲነሳ ብዙ የመሰረተ ልማቶች አገልግሎት መስጫ ተቋማት እዛው የቀሩበት ሁኔታ አለ። በዛን ያን አካባቢ ለቆ ወጣበት ቦታ ላይ አሁን ባለበት ቦታ ላይ እኚህ ነገሮችን ማሟላት የግድ አስፈላጊ ነው። ስለዚህ በተለያዩ ፕሮጀክቶች የተለያዩ ድጋፎች እየተደረጉ ነው። ከዛ ውስጥ ድጋፍ ከሚያደርጉልን አካላት አንዱ የኃይለ ማርያምና ሮማን ፋውንዴሽን ነው። ኃይለ ማርያምና ሮማን ፋውንዴሽን በዳሰነች ወረዳ ላይ ሰፊ ስራዎችን ሰርተዋል። በተለይ ከዚህ ከእንስሳት ጤና መጠበቅ ጋር በተያያዘ ያው የእንስሳት ጤና ግንባታ ተገንብቷል። እዛ ውስጥ ምንም አይነት ማቴሪያል አልነበረንም። ሰፊ በጀት በመመደብ ትላልቅ የሚባሉ መሳሪያዎችን አስገብቶልን አሁን አገልግሎት መስጠት ወደምንችልበት ደረጃ ተቋሙን ያደረሰልን ነው የሚገኘው። ይሄ ለኛ ትልቅ እድል ነው፣ ለማህበረሰቡ ትልቅ እድል ነው። እንስሳውን ሕክምና ከማያገኝበት ሕክምና ማግኘት የሚችልበት ለዛውም በላቦራቶሪ በታገዘ መንገድ ሕክምና እንዲያገኝ ዘመናዊ የሆኑ የላቦራቶሪ ማቴሪያል አሟልቶ ማቅረቡ ለኛ ትልቅ እድል ነው። ከዚህ ቀደም አርብቶ አደሩ በተለይ ሴቶች በማህበር ተደራጅተው ወፍጮ ነበራቸው። እኚህ ወፍጮዎች አብዛኛው ቀበሌ በውሃ ተውጠዋል። እየተዋጡ ያሉ ወፍጮዎችን ካሉበት ቦታ ነቅለው አምጥቶ አሁን አርብቶ አደሩ በሚገኝበት ቦታ ላይ ያንን መሰረተ ልማት መልሶ ማቋቋም ለኛ ትልቅ እድል ነው። በሶስተኛው ደረጃ ላይ በአርብቶ አደር ደረጃ የተቀረጸ ፓኬጅ አልነበረንም። ኃይለ ማርያምና ሮማን ፋውንዴሽን ደግሞ ከጅንካ ግብርና ምርምር ጋር በመሆን በሰብል ላይ ፓኬጅ ማዘጋጀት ሲቀጥል በእንስሳት ላይ ልክ የአርብቶ አደሩን አካባቢ የሚመስል ፓኬጅ አዘጋጅቶ በመጻፍ ጠርዞልን በአርሶ አደር ማሰልጠኛ ተቋም አቅርቦልናል። ይሄ ለኛ ትልቅ እድል ነው። ስለዚህ እዚህ ላይ ደግሞ ያ ብቻ አይደለም። በተቋም ደረጃ ላይ አርብቶ አደሩ በመስክ ላይ የሚማርበትን ሁኔታ አመቻችቷል። ከመስክ ቀድሞ ደግሞ በክላስ ደረጃ መማር እንዲችል የመማሪያ ቁሳቁሶችን አሟልቷል። ጠረጴዛም ወንበርም ሲቀጥል ኮምፒውተሮችና ፕሮጀክተሮችን ማሽን እንትኖችን አዘጋጅቶልናል። ኃይለ ማርያም ፋውንዴሽን ጋር በመተባበር እኛ ሴቶች ነን ያለን ማህበር 30 ሺህ ብር ነው። 30 ሺህ ብር አወጥተን የራሳችን ድርሻ ተወጣን። መንግስትም የጠየቅ ነው። ኃይለ ማርያም ተደመረበት ይሄን ጥሩ ነገር አየን። እዛ በነበረን የድሮ ቀበሌ ላይ በወረዳ ደረጃ ሞዴል ነው፣ ሁሌ ሞዴል ነው የምንጠራው። አሁንም እዚህ ባለንበት ቦታ ይሄን ወፍጮ መስራታችሁ እግዚአብሔር ይስጣችሁ፣ እናመሰግናለን።